አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዘውድ አካዳሚ ተከታታዮች እንኳን በሰላም በጤና ወደ ቻናል መጣችሁ ማለት ነው። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ነገር እናስተምራለን። መማር የምትፈልጉ ልጆች በኦንላይን ሆነ በአካል መማር የምትፈልጉ ልጆች ካላችሁ እዚህ ስክሪን ጋር ባስቀምጥኩላችሁ ስልክ ቁጥር ኢሞ፣ ዋትስአፕ፣ ቴሌግራም ደውላችሁ አናግሩኝ መማር ትችላላችሁ ማለት ነው። በአካልም መማር ትፈልጉ በአካል በኦንላይን ደግሞ ካላችሁበት ቦታ ሆናችሁ መማር የምትፈልጉም ካላችሁበት ቦታ ናችሁ መማር ትችላላችሁ። ከዛ በተጨማሪ ደግሞ የኦንላይን ስራ መስራት የምትፈልጉ ልጆች ካላችሁ ከኪሳችሁ ምንም አይነት ገንዘብ ሳታወጡ ከኔ ጋር መስራት የምትፈልጉ ልጆች ካላችሁ አሳውቁኝ፣ መስራት ትችላላችሁ ማለት ነው። ዛሬ የአማርኛ በእንግሊዝኛ ነው ይዤላችሁ የመጣሁት። ወሳኝ የሆኑ ቃላቶች ናቸው፣ ይጠቅሟችኋል። ቀን በቀን የምንጠቀማቸው ቃላቶች ስለሆኑ በጥሞና እየጻፋችሁ እኔ ጋር አብራችሁ ይቆዩ ማለት ነው። እሺ እዚህ ጋር ስንመጣ የየዩ መጀመሪያ ፊደል እና የነኑ አምስተኛ ፊደል ኔ አለች። የኔ የለሚለው ዋይ ኢ ነው የሚሆነው። የለሚለው ዋይ ኢ ነው የሚሆነው። ኔ ለሚለው ደግሞ ኤን አይ ኢ የመጀመሪያ ፊደል ስለሆነ ኢ ነው እና አብ የሚሆነው። ኔ ደግሞ አምስተኛ ፊደል ስለሆነ ለአምስተኛ ፊደል አይ እና ኢ ነው እና የሚሆነው። ስለዚህ የኔ ብለን ስንጽፍ ዋይ ኢ ኤን አይ ኢ ይሆናል። ኤን አይ ኢ። እሺ ወደዚህኛው ስንመጣ ደግሞ ጠ የመጀመሪያ ፍ ስድስተኛ ጠፍ ተ የመጀመሪያ ጠፍ ተ የሀ አራተኛ ፊደል ሀ ጠፍተ ሀ የለሉ ስድስተኛ ፊደል ል ጠፍተሃል። ጠ ለሚለው ቲ ነው የምንጠቀመው። ቲ ለጠቱም ለተቱም ታገለግላለች፣ መገንዘብ ያለባችሁ። ስለዚህ ጠ ለሚለው ቲኢ የመጀመሪያ ፊደል ስለሆነ፣ ፍ ለሚለው ፍ ስድስተኛ ፊደል ስለሆነ ኤፍ ብቻ ስድስተኛ ፊደላቶች አናባቢ አይኖራቸውም። ተ ለሚለው ቲኢ፣ ሀ ለሚለው ኤችኤ፣ ል ለሚለው ኤል። ስለዚህ ጠፍተሃል ስንል ቲኢ ኤፍ ቲኢ ኤችኤ አል ኤል ጠፍተሃል እንደዚህ ይጻፋል። ያው ለጠና ለተ ቲ እና ቲ ነው የሆነው፣ ምክንያቱም ለጠም ለተም ቲ መጠቀም እንችላለን። እሺ እዚህ ጋር ስንመጣ ደግሞ ፍቅር ለሚለው ቃል ደግሞ ፍ ለሚለው ኤፍ ነው፣ ቅ ለሚለው ኬ ነው፣ ር ለሚለው አር። ከዚህ ጋር ለቀቁ ለምን ኬ ሆነ ልትሉ ትችላላችሁ። ምክንያቱም ለቀቁ ኪው ነው እንደ ዋናነት የሚሆነው ኪው ፊደል ነው፣ ኪው ነው። ግን ኬ ለቀቁም ብዙ ጊዜ እንጠቀማለን በተለምዶ እንደዛ ስለምንጠቀማት ለዛ ነው ኬ ያረኳት ማለት ነው። ስለዚህ ፍቅር ብለን ስንጽፍ ኤፍ ኬ አር። ይህን ኪው አድርገን መጠቀም እንችላለን፣ ኬን ኪው ማድረግም እንችላለን። ኖርማል ነው፣ ይሄን በዚህም ይቻላል ማለት ነው። እሺ እዚህ ጋር ስንመጣ ደግሞ ብቻ ብ ለሚለው ቢ ነው የሚሆነው፣ ስድስተኛ ፊደል ስለሆነ ለበቡ ቢ ነው። ብ ስድስተኛ ፊደል ስለሆነ ቢ ብቻ። ቻ ለሚለው ደግሞ ሲኤችኤ ለቸቹ ሲኤች ብሎ ነው የሚጀምረው። ለቸቹ ሲሆን ሲኤችዩ እያለ ነው የሚሄደው። ስለዚህ ቻ አራተኛ ፊደል ስለሆነ ሲኤችኤ ይሆናል። ስለዚህ ብቻ ብለን ስንጽፍ ቢ ሲኤችኤ ይሆናል ማለት ነው። እሺ ወደዚህ ጋር ስንመጣ የየዩ አራተኛ ፊደል ያ፣ የነኑ አምስተኛ ፊደል ኒ። ያኔ ያ ለሚለው ወይ ኤ ነው። ኤ ለአራተኛ ፊደል አናባቢ ስለሆነች። ኔ ለሚለው ደግሞ ኤን አይ ኢ ለአምስተኛ ፊደል አይ እና ያን ስለሆነ አናባቢ የሚሆነው። ኤን ደግሞ ለነኑ ናት። ስለዚህ ያኔ ብለን ስንጽፍ ዋይ ኤ ኤን አይ ኢ። ከዚህ ስንመጣ ደግሞ ለገሰ። እዚህ ጋር ለም የመጀመሪያ ፊደል ነው፣ ገም የመጀመሪያ ፊደል ነው፣ ሰም የመጀመሪያ ፊደል ነው። ስለዚህ ሁሎችም የመጀመሪያ ፊደል ስለሆኑ አናባቢያቸው ኢ ነው የሚሆነው። ለ ለሚለው ኤልኢ፣ ገ ለሚለው ጂኢ፣ ሰ ለሚለው ኤስኢ። ኤልኢ ጂኢ ኤስኢ ለገሰ። እንዴት ነው የሚጻፈው? ኤች ጂ ለገጉ ነው የምትሆን፣ ማስተዋል ያለባችሁ። ለጀጁ ከፈለጋችሁ ያችኛዋ ጄ ነው የምትሆነው። ጄ ብዙዎች ግራ የምትጋባባት ስለሆነ ችኛዋ ጂ ለገጉ ነው የምትሆነው ማለት ነው። እሺ እዚህ ጋር ስንመጣ የሰሱ መጀመሪያ ፊደል ሰ፣ የወው ስድስተኛ ፊደል ው። ሰው
ሰ ለሚለው ሰ የመጀመሪያ ፊደል ነው ኤስኢ። ው ለሚለው ደግሞ ለወው ዳብሊው ነው የምንጠቀመው ስለዚህ ሰው ብለን ስንጽፍ ኤስኢ ዳብሊው ይሆናል ማለት ነው። እሺ ወደዚህኛው ስንመጣ ደግሞ የሰሱ አምስተኛ ፊደል ሴ፣ የተቱ ስድስተኛ ፊደል ት። ሴት ሴ አምስተኛ ፊደል ስለሆነ ኤስ አይ ኢ፣ ት ደግሞ ስድስተኛ ፊደል ስለሆነ ቲ ብቻዋን ነው የሚሆነው ቲ። ስለዚህ ሴት ብለን ስንጽፍ ኤስ አይ ኢ ቲ ይሆናል ማለት ነው። እሺ ወደ ቀጣዩ መስመር ከመሄዳችን በፊት እስካሁን ላይክ ያላደረጋችሁ ሰዎች ካላችሁ ላይክ አድርጉት። ያንን ለእኔ ስለሚያበረታታኝ ቀጣይ ቪዲዮም እንድሰራ ስለሚያደርገኝ፣ ሰብስክራይብ ያላደረጋችሁ ካላችሁ ደግሞ ሰብስክራይብ አድርጉ ማለት ነው። እሺ ወደ ቀጣዩ ስንመጣ እዚህ ጋር የወው መጀመሪያ ፊደል ወ አለ፣ የነኑ ስድስተኛ ፊደል ን አለ፣ ወን የደዱ ስድስተኛ ፊደል ድ፣ ወን ድ። ወ የመጀመሪያ ፊደል ስለሆነ አናባቢው ኢ ነው የሚሆነው፣ ዳብሊው ኢ ይሆናል። ከዚህ ጋር ዳብሊው ኢ ይሆናል። ን ስድስተኛ ፊደል ነው፣ ድ ስድስተኛ ፊደል። ለን ኤን ብቻ ነው የሚሆነው፣ ለድ ደግሞ ዲ ብቻ ነው የሚሆነው። ስለዚህ ወንድ ብለን ስንጽፍ ዳብሊው ኢ ኤን ዲ ወንድ የሚለው በዚህ መልኩ ይጻፋል። እዚህ ጋር ደግሞ የለሉ ስድስተኛ ፊደል ል፣ የጀጁ ስድስተኛ ፊደል ጅ፣ ልጅ። ሁለቱም ስድስተኛ ፊደል ናቸው። ል ፊደልም ስድስተኛ ፊደል ነው፣ ጅም ስድስተኛ ፊደል ነው። አናባቢ አይኖራቸውም። ል ለሚለው ኤል ነው የሚሆነው፣ ጅ ለሚለው ደግሞ ጄ ነው የሚሆነው። ልጅ ብለን ስንጽፍ ኤል እና ጄ፣ አይ እንዳትመስላችሁ ጄ ናት። ኤል አድርገን ጄ ነው የምንጽፈው። ልጅ እንደዚህ ነው የምንጽፈው ማለት ነው። እሺ እዚህ ጋር ስንጀምር ደግሞ የአኦ ስድስተኛ ፊደል እ አለ፣ የነኑ አራተኛ ፊደል ና አለ፣ የተቱ ስድስተኛ ፊደል ታ አለ። እናት እ ለሚለው ኢ ነው የምትሆነው። ኢ ነው የምትሆነው። ና ለሚለው ኤን ኤ ነው የምትሆነው። ት ለሚለው ደግሞ ቲ ነው የሚሆነው። ስለዚህ እናት ብለን ስንጽፍ ኢ ኤን ኤ ቲ። እዚህ ጋር ስንመጣ ደግሞ የአኦ አራተኛ ፊደል አ፣ የበቡ አራተኛ ፊደል ባ፣ የተቱ ስድስተኛ ፊደል ት፣ አባት። አ ለሚለው ኤ ነው የምትሆነው። እችን ያዟት። አ ለሚለው ኤ ነው የምትሆነው። ባ ለሚለው ቢኤ አራተኛ ፊደል ስለሆነ፣ ት ለሚለው ደግሞ ቲ። አ ባት ሲጻፍ ኤ ቢኤ ቲ ይሆናል ማለት ነው። ስለዚህ ውድ የዘውድ አካዳሚ ተከታታዮች ይህን ትምህርት ደጋግማችሁ እዩት። ይህን ቪዲዮ ደጋግማችሁ እዩት። ደጋግማችሁ ስታዩት የማስታወስ ችሎታው ይኖራችኋል ማለት ነው። ከዛ በተጨማሪ እንዲሰራላችሁ የምትፈልጉት ቪዲዮ ካለ በኮሜንት አሳውቁ።